በድል ፈተናን ወቀና የምንዳባቴ እስኪ ይሄ የወገብ ቅማል ቢሆን ሰምተን እንውጣ። ሰላም ሰላም ውድ ተመልካቾች እንደምን አላችሁ? አሜን እግዚአብሔር ይመስገን። ዛሬ እንግዲህ የተወሰኑ ቪዲዮዎችን ይዤላችሁ መጥቻለሁ። ያው እንግዲህ ባለፈው ቪዲዮ እንደተማራችሁበት ተስፋ አድርጋለሁ። ዛሬ ደግሞ ለየት ያሉ ቪዲዮዎችን ይዤላችሁ መጥቻለሁ። የሚያስቁ ትምህርት የሚያስገኙና የሚያስናኑ ቪዲዮዎችን ይዤላችሁ መጥቻለሁ። ዛሬ እንግዲህ ከቤት ወጣ ብለን ጊዮርጊስ ቤተክርስቲያን የምንገኘው አሁን ያለንበት ይሄ አዲስ የሚሰራው ህንጻ ነው። እንግዲህ ያው እንግዲህ ይሄን ዩቲዩብ ቻናል እንግዲህ ታዳጊ ነው። ገብታችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ወደ ቪዲዮ እንሄዳለን። እንግዲህ ቪዲዮ እንደምታዩት ነው። እንግዲህ የመነኩሴ ልብስ ለብሷል። በዘፈን እንግዲህ እዚህ ጋር እየጨፈረ ነው የምታዩት። እንግዲህ አሁን ምን ያሳያል? ሃይማኖታችን ምን አይነት ደረጃ ላይ እንዳለች ነው እያሳያለው። ካህን መዝፈን ጭራሽ አይገባውም። እንኳን መነኩሴ ቀርቶ ካህን፣ ማንኛውም የቤተ ክርስቲያን አገልጋይ ከሰንበት ትምህርት ቤት ጀምሮ ጭፈራ ያለበትና ዘፈን ያለበት ቦታ ላይ እንዲቀርብ ጭራሽ አይመከርም። እኛ ህዝበ ክርስቲያኑና አትዝፈኑ፣ አትጨፍሩ እያልን እየመከረን እኛ ጨፍር ከሆነ ምኑ ላይ ነው? በቃ የኛ አገልጋይነት ምኑ ላይ ነው? የኛ መካሪ የምንባለው እኛ ምን ላይ ነው? አሁን በጣም ጥሩ አይደለም። በጣም የሚያሳፍር ሃይማኖታችንን በጣም የሚያረክስ የሚያዋርድ መነኮሳትን በጣም የሚያሳፍር ነገር ነው። እና መነኮሳትን የሚያሰድብ ቤተክርስቲያናትን የሚያሰድብ መናፍቃን እኮ በዚህ ቦታ እየከፈትንላቸው ነው። እኛን መጥተው እንደፈለጉ የሚጨፍሩብን። እስኪ አሁን የዚህኛው ደግሞ ሌላ ቪዲዮ ላሳያችሁ ያቀርበው ቅድም ዘፈን ነበረ። አሁን ደግሞ መዝሙር መስቀል ይዞ እንግዲህ አካባቢውን እያስጎበኘ ነው የሚገኘው። ቆይ ኧረ የአንድ ሰው ሶስት ማንነት ምን ያደርጋል? እዚህ ጋርም ደግሞ እንደምታዩት አንድ ፎቶ አለ። እዩት። እዚህ ጋርም ከዘራ ይዞ ተኝቶ ምናምን ዛፍ ስር ነው የተነሳው። እንግዲህ የአንድ ሰው ሶስት ማንነት ምንም አያደርግም። አሁን በዚህ ጋር ዘፈን ከፍቶ ተነሳ፣ እዚህ ጋር ደግሞ መስቀል ይዞ አሁን ምን ይሉታል? አሁን መነኩሴ ነው ወይስ ምንድነው? መነኩሴ እኮ በቤተ ክርስቲያን በጸሎት በአገልግሎት በቅዳሴ በሰባተ ነግ በሰዓታት ሲያገለግል ነው እንጂ እኛ የምናውቀው ዘፈን ከፍቶ እየጨፈረ እንደገና ደግሞ በመዝሙር እንደገና ደግሞ ሲጀመር መነኩሴ ቆብም ልብሱን ማውለቅ አይገባውም። እንኳን መነኩሴ ቄስም ራሱ እንዲያወልቅ አይፈቀድለትም። የቤተ ክርስቲያን ሰው ልብሱን ለብሶ በየትኛውም ቦታ መሄድ ነው ያለበት እንጂ እንደዚህ እንደ ማንኛውም ሰው ዝም ብሎ ወይ ሱፍ ለብሶ ወይ ከራባት አድርጎ ይሄ ጭራሽ ለቤተ ክርስቲያን ሰው አልተፈቀደም። እና ይሄ በጣም የሚያሳዝን ሃይማኖታችን የሚያስነውጥ ነው። ይሄ ሲጀምር ትክክለኛ መነኩሴ አይደለም። ይሄ ምንድነው የሚባለው? መንኮሰ በላ የሚል አንድ አባባል አለና
አብዛኛው ሰው የሚመነኩሰው ለሃይማኖቱ ወይም ለእምነቱ ሳይሆን ገንዘብ ለማግኘት ነው። አሁን ላይ እየተጠቀሙበት ያሉት በጣም ብዙ መነኮሳት አሉ፣ ጳጳሳት አሉ። ላነጋገር ይቅርታል፣ ጥሩ ስራ እየሰሩበት አይደለም የሚገኙትና ምንኩስናቸውን ልብሳቸውን ተጠቅመው ድሃን እየበደሉ አዋቂን እየበደሉ ያልተማረ ገንዘብ ያለው አሁን በቤተ ክርስቲያን እያገለገለ የሚገኝ እና ይሄን ነገር ብናስተካከል ጥሩ ነው። እኛ አሁን እዚህ ላይ ወቀሳ ካልሰጠን አስተያየት ካልሰጠን ነገ ይሄን ቤተ ክርስቲያን የት ልትወድቅ ነው? ማንኛውስ ትውልድ ነው የሚረከበው? እኛ ስለ ቀጣይ ትውልድ ምንድነው የምናስተምረው? እንደዚህ መስቀል ይዘን ዘፈን እየከፈትን የምንሄድ ከሆነ ቀጣይ ትውልድ እኛ ጋር ምንድነው የሚማረው? ነገም እኮ መቅደስ ገብቶ እኮ መዝፈኑ አይቀርም፣ በማይክ ይዞ እኮ መዝፈኑ አይቀርም፣ ሴትም መግባት አይቀርም። በዚህ የተነሳና ያን ነገር እልባት እየሰጠን ብንሄድ ጥሩ ነው እላለሁ። እንግዲህ እናንተም የተሰማችሁን ሀሳብ አስተያየቶቻችሁን ኮሜንት ላይ ግለጹልን። ወደ ቀጣይ ቪዲዮ እንሄዳለን። ይሄኛው ቪዲዮ ደግሞ በጣም ይገርማችኋል፣ ለየት ያለ ቪዲዮ ነው። እንግዲህ አልወርድልኝ ብሎ ትንሽ ስልኬ ስላስቸገረኝ ስክሪን ሪከርድ አድርጌ ነው ያመጣውላችሁ። እስኪ ይሄ የወገብ ቅማል ቢሆን ሰምተን እንውጣ። የወር አበባ እንዲያይ እንዳደረገች ተአምረ ማርያም ይነግረናል። ይሄንን ታሪክ አብረን እናነበዋለን። በደንብ አድርጋችሁ ኮፕሊንግ በማድረግ አድርሱላችሁ። ተአምረ ማርያም ምዕራፍ 59 ልመናዋ ምናምን ያው በእነርሱ ላይ ይደርና በእኛ ላይ እንዳያድር በውስጧ ብዙ ድንቅ ተአምራት የሚደረግባት በእመቤታችን ስም የተሰራች አንዲት ቤተክርስቲያን ነበረች። በመዓልትም በሌሊትም የቤተ ክርስቲያንን በር የሚጠብቅ ሁልጊዜም ደወል የሚመታ በሯንም የሚከፍት ሰው ነበረ። ከዕለታትም በአንድ ቀን በመሸ ጊዜ ከእራት በኋላ ከሴት ጋር የስጋ ድቀት አገኘው። ከዚያ በኋላ እንደለመደ በከበረች ቤተ ክርስቲያን በር ሄዶ ተኛ። መንፈቅ ሌሊትም በሆነ ጊዜ እንደተለመደው ስርዓት ተነስቶ መብራት አበራ። በመሸም ጊዜ የሰራትን ያችን ኃጢአት ረስቶ መክፈቻ ተሸክሞ ይዞ ወደ ቤተ ክርስቲያን ገባ። የቤተ ክርስቲያንንም መቃን መድረኮቿን እጅ ሳይነሳ አስቀድሞ እሱ ራሱ በር የሚጠብቀው ሰው የእግዚአብሔርን ቤት የሚጠብቅ መልአክ መጥቶ በበትሩ ጫፍ ጎድኔን ነካ አደረገኝ አለ። አንተ ኃጢአተኛ ደፍረ ገብተህ ቢሆን ከሁለት ክፍል በከፈልኩ ነበረ። ስላለማወቅ መዓቴን ካንተ አርቄአለሁና ፈጥነህ ውጣ ብሎ የእግዚአብሔርን ቤት የሚጠብቃት መልአክ ይህን ነገረኝ። ያ ሰው መልአኩ በገሰጸኝ ጊዜ በእኔ ይህ ደዌ አደረብኝና የሴቶች መርገም ደም ያዘኝ ብሎ ያገኘውን ነገር ተናገረ። ምን? የሴቶች መርገም ደም ያዘኝ ብሎ ያገኘውን ተናገረ። ያም ሰው ኃጢአት ሰርቼ ወደ ቤተ ክርስቲያኗ በገባው ጊዜ እመቤቴ ማርያም ያደረገችኝን እዩ ብሎ እየነገረ አገር ለአገር ቦታ ለቦታ ገበያ ለገበያ ሲዞር ኖረ። ያም ሰው እስከሚሞትበት ቀን ድረስ የሴቶች የመርገም ደም ወይም ፔሬድ ከስጋው ፈጽሞ ሳይደርቅና በስጋው በደሙም እያለ ይቀጥላል። ማርያምን ምንወደው እኛ ምናከብረው እኛ ወይስ እናንተ? ፈጽሞ ታይቶ የማይታወቅ የወንድ ልጅ ፔሬድ እንዲያይ ወይም መርገም እንዲያይ ማርያም አድርጋለች ይለናል። እንግዲህ ቤተሰቦች እንደምታዩት ነው። እንግዲህ በጣም ይገርማል። መናፍቃን ግን አርፋችሁ ብትቀመጡ ጥሩ ነው። ምክንያቱም ግር ያላችሁን ጥያቄ የማታውቁት ጥያቄ ካለ በትክክለኛው መንገድ አግባብ በሆነ መንገድ ማንኛውንም የቤተ ክርስቲያን አገልጋይ ሆነ የማንኛውንም የቤተ ክርስቲያን መምህራንን መጠየቅ ትችላላችሁ እንጂ በአደባባይ ላይ እንደዚህ የሰውን ሃይማኖት ምንም ይሄ ዘመና ነገር የለውም። ግን ዝም ብላችሁ ባትዘብቱና ባትዘልፉ ጥሩ ነው። የራሱን ሃይማኖት የሚወድ ሰው የሰውን ሃይማኖት ያከብራል። እኔ በበኩሌ ኦርቶዶክስ ሃይማኖቴን እወዳታለሁ፣ የሰውንም ሃይማኖት አከብራለሁ። ግር ያለኝ ጥያቄም ካለ ደግሞ የሚያውቁትን እንደ ኡስታዝ አይነቶችን ለምሳሌ እንደ ፓስተር አይነቶችን እጠይቃለሁ። የሰውን ሃይማኖት መሳደብ የለብኝም። እሺ ለማንኛውም ያለው ምንድነው ያለው? አንድ የቤተ ክርስቲያን አገልጋይ እንደ ሴት ፔሪየድ እንዲያይ እንዳደረገችው ነው የሚለው። ግን ትክክለኛው ደግሞ የእመቤታችን ተአምር እንግዲህ ከዚሁ ከቤተ ክርስቲያን አውጥቼ ነው ያየሁት። የእመቤታችን ተአምር ምን ይላል? ትክክለኛ 59ኛ ተአምር ልመናዋ ክብሯ ለዘላለም በእኛ በእውነት ይደርብንና አምላክን የወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ይህ ነው። የሕያው እግዚአብሔር ልጅ ሰው የሆነ ማርያም ልጅ ለሰው ልጅ ሕግን የሰራች እሱ አምላክ ሲሆን ከቅድስት ድንግል ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው እንደመሆኑ መጠን ለእስራኤል ሕግ ሲታዘዝ ኖረ። ከብቻዋ ከኃጢአት በቀርም ሰብአዊ ሕግን ሁሉ ፈጸመ። ከሁሉ ይልቅ ከመንፈስ ቅዱስ ልጅነትን አግኝተን በምንድንበት ገንዘብ መልካሚቱን
ጥምቀትን የመረጣት እርሱ በቅዱስ ወንጌል ማመን ከውሃና ከመንፈስ ቅዱስ ያልተወለደ የእግዚአብሔርን መንግሥት ይወርስ ዘንድ አይቻልም ብሏልና። ስለዚህም ጌታችን ለኛ አራያ የሆነን ዘንድ በነቢዩና በካህኑ በዘካርያስ ልጅ በጥምቀቱ ዮሐንስ እጅ ተጠምቆ የጥምቀትን ሥርዓትን አደረገልን። እንዲህስ ከሆነ በኦሪት እንደተጻፈውና እንዲሁም በነቢዩ ኢሳይያስ ከኦሪት ቃል ጋር በመተባበር ስለ ወንድ ልጅና ስለ ሴት ልጅ ሥርዓተ ጥምቀት ሲናገር እነሆ ወንዶች ልጆችሽን በጫንቃቸው ተሸክመው ሴቶች ልጆችሽንም በክንዳቸው ታቅፈው ወደ አንቺ ያመጧቸዋል ብሎ እንደተናገረ ወንድ ልጅ በተወለደ በ40 ቀኑ ሴት ልጅ በተወለደች በ80 ቀኗ መጠመቅ ይገባቸዋል። ዳግመኛም ጌታችን ያመነ የተጠመቀ እሱ ይድናል ብሎ ተናግሯልና። አስቀድመን እንደተናገርነው ኢሳይያስ ይህን ትንቢት የተናገረላት ጽዮን ናት። ጽዮን ማለትም የክርስቲያን ልጆች ተጠምቀው የመንፈስ ቅዱስን ልጅነት የሚያገኙባትና የክርስቶስ ቅዱስ ሥጋውን ክቡር ደሙን ተቀብለው ክብሩን የሚወርሱባት በክርስቶስ ክርስቲያን ተብለው በክርስቶስ ክርስቲያን ተብለው የተሰየሙባት ቅድስት ቤተክርስቲያን ናት። ወደ ቀድሞው ነገራችን እንመለስና ጌታ ኢየሱስ ክርስቶስ በዮርዳኖስ ውሃ ያጠመቀ የዘካርያስ ልጅ የዮሐንስ የትሩፋቱ ዜና እንደዚህ ነው። ዮሐንስ ከተወለደ 2 ዓመት ከሆነውና ሰብአ ሰገልም ለሕፃኑ ክርስቶስ ሰግደው ከተመለሱ በኋላ ሄሮድስ ሕፃናቱን ሁሉ አሰየ። ሰዎችም ለንጉሥ ለሄሮድስ ያ አንተ የምትሻው ሕፃን በካህኑ በዘካርያስ ቤት አለልህ ሲሉ ነገሩት። ሄሮድስም ሕፃኑን ይዘው ይገድሉት ዘንድ ወታደሮችን አዘዘ። ያ ይቀጥላል። እሱን ታምረ ማርያም ምዕራፍ 59 ላይ ገብታችሁ ማየት ትችላላችሁ። እና አሁን ይሄ ያነበብኩላችሁ ያመጣሁት ይሄንን ቪዲዮ ያቀረብኩበት ምክንያት ምንድነው? አንደኛ ነገር ታምረ ማርያም ምዕራፍ 59 የሚለው ርዕሱ የሚለው ከድንግል ማርያም በነሳው ሥጋ ጌታ ኢየሱስ ክርስቶስ በዮሐንስ እጅ ስለመጠመቁ ነው የሚለው። ሰውየው ደግሞ ብሎ ያቀረበው አንድ የቤተ ክርስቲያን አገልጋይ እንደ ሴት ፔሪየድ እንድታይ ያደረገችው ብሎ ነው ያቀረበው። ይሄ ራሱ በጣም የተሳሳተ መጽሐፍ ነው። ከየት እንዳገኘው አይታወቅም። እንግዲህ ይሄ ትክክለኛው እዚህ በቤተ ክርስቲያን ውስጥ የሚገለገልበት ትክክለኛውን ታምረ ማርያም እንግዲህ አምጥቼ ነው እንግዲህ እዚህ ላይ ያቀረብኩላችሁ። አንደኛ ነገር ይሄ እሱ ያቀረበላችሁ ነገር ጭራሽ ከታምረ ማርያም ውስጥ እዚህ አልተገኘም፣ የለም። እኔም ስፈልገው አጥቻለሁ። ምዕራፍ 59 ውስጥም አይገኝም። ሁለተኛ ነገር ደግሞ ጥፋት ለሰራ ሰው ቅጣት ይገባዋል። አይደለም ፔሪየድ እንድታይ ቀርቶ ሌላ ነገርም ልታደርግ ትችላለች። ይሄ አሁን ምን ይሉታል? አሁን ይሄንን ሽማቅረብ አንደኛ ትክክለኛ ነገር ይዞ መቅረብ፣ ያልገባውን ነገር በስነ ስርዓት ታዋቂ ሄዶ መጠየቅ። አሁን እንደዚህ ትክክለኛ ያልሆነ መጽሐፍ አምጥቶ እዚህ ጋር መዘላበድ ምንም አይሉትም። ይሄ ኋላ ቀርነት ክሎዝ ማይንድ ያለው መሆኑ ራሱ በዚህ በጣም ልንገነዘበው እንችላለን። በጣም አስተሳሰቡ ያነሰ የወረደ መሆኑ፣ ሃይማኖትን የሚያሰድብ ቆሻሻ መሆኑን በዚህ መግለጽ ይቻላል ማለት ነው። ወደ ቀጣይ ቪዲዮ እንሂድ። እዚህ ጋር ደግሞ የምታዩት ቪዲዮ ምንድነው? ሕፃኑ ሻሽ ጠምጥሞ ነጠላ ይዞ እንግዲህ ምን እንደሆነች ባላውቅም ብቻ እያሳለመ ነው የሚገኘው። እንግዲህ በጣም ይሄ የኛ ዘመን ትውልድ የት እንደገባ በጣም ያሳዝናል። በእውነት ጭራሽ እንደዚህ አይነት ነገር እርግጠኛ ነኝ የካህን ቤተሰብ ነው የሚሆነው። ይሄ ጭራሽ ለዲያቆናት ራሱ እኮ አይገባም። መስቀል ማሳለም እንኳን ለሕፃን ልጅ ቀርቶ ለዲያቆናት ራሱ ስልጣነ ክህነት ለሌለው ራሱ ይሄ ቅስና ማዕረግን ያልተቀበለ ሰው ራሱ መስቀል ሊያሳልም እግዚአብሔር ይፍታ ብሎ መስቀል ሊያሳልም ራሱ አይገባም። ይሄ እንግዲህ በጣም ትውልዳችን ምን ያክል የት ላይ እንደደረሰና በጣም ቆሻሻ ትውልድ እንደሆነ ነው እያሳየን ያለው። ይሄን ነገር እባካችሁ እንግዲህ አሁን ይሄ እርግጠኛ ነኝ የካህን ልጅ ነው የሚሆነው። እንግዲህ ሻሹንም ጋቢውንም መስቀሉንም ከየትም አያገኘውም፣ ወይ ከአባቱ ወይ ብቻ ቤተሰብ ነገር ነው። እባካችሁ ቤተሰቦች እንደዚህ ካህናቶች የቤተሰቦቻቸው ልጆች ከእንደዚህ ከመጠምጠም መማር ይቅደም ነው የሚሉት አባቶችና ጠምጥማችሁ እንደዚህ መስቀል ይዛችሁ ይሄንን ቪዲዮ ቀርጻችሁ ከምትፖስቱ ይልቅ ልጃችሁን ብታስተምሩት ለቁም ነገር እንዲበቃ ብትጸልዩለት። አሁን ይሄ እንግዲህ ይሄ ልጅ ምንም አያውቅም። እርግጠኛ ነኝ አድርግ ተብሎ ፎቶ ተነስቶ በስነ ስርዓት እነሱም እየተሳለሙለት ጭራሽም ጉልበት እየሳሙለት ለማንም ለበቁ አባቶችን የማናደርገው እንግዲህ ለአንድ ኩታራ ለሕፃን ማድረግ ማለት አስቡት ወዴት እየሄድን እንደሆነ። ክብር ለሚገባው ክብር ስጥ ነው የሚለው መጽሐፍ። ዝም ብለን ላገኘነው
ይሄ በጣም የሚያሳፍር ነገር ነውና ካህናቱም እባካችሁ አንደኛ መስቀላችሁንም ዕቃችሁንም መጽሐፋችሁንም አክብራችሁ ብታስቀምጡ ልጆች የማይደርሱበት ቦታ ልጆቻችሁን ደግሞ ብታስተምሩ ወደ ቤተክርስቲያን ብትሰዷቸው ሕፃናት ወደ ቤት ይመጡ ዘንድ አትከልክሏቸው ብሏል ጌታችን አይደል? ሕፃናት ወደ ቤተክርስቲያን ሄደው በሰንበት ትምህርት ቤትም ሆነ በአብነት ትምህርት ተምረው ሊቃውንት ነው አድርገው ነገ ይህችን ቤተክርስቲያን የሚያገለግሉት ሕፃናት ናቸው። ያውንም አንዲት ጉቦኛው በሶ ማንም ሊያገለግል አይቻልም። እንግዲህ ለወደፊት ይሻሻል ከሆነ በሚለው እና እባካችሁ ካህናቶች ይህንን ነገር እልባት ብትሰጡ ጥሩ ነው። ልጆችም ደግሞ በእንደዚህ አይነት ከመፍጠን ይልቅ ትምህርታችሁ ላይ ብታተኮሩ ጥሩ ነው። እንግዲህ ይህንን ፕሮግራም ሳቀርብላችሁ የነበርኩት እኔ ዘማርያም ልብሰ ወርቅ እባላለሁ። የተሰማችሁን ሀሳብ አስተያየቶቻችሁን ኮሜንት ላይ ጻፉልኝ። ይህን ቪዲዮ ሼር፣ ላይክ፣ ኮፒ አድርጉት። እንግዲህ ሰብስክራይብ ማድረግም እንዳትረሱ። አመሰግናለሁ። እሺ ተመልካቾች ከዚህ በፊትም አንድ የተወሰኑ ቪዲዮዎች የተለቀቁ እነሱን ቪዲዮዎች ተመልሳችሁ ብታያቸው ለእናንተ በጣም ትልቅ ዕውቀት ይሰጣችኋል ብዬ አስባለሁ። ኢንዲስክሪን ላይ ስለምናስቀምጥላችሁ እዛ ጋር ክሊክ እያደረጋችሁ ገብታችሁ በማየት እንግዲህ ዕውቀትን እንደምታገኙ ተስፋ አድርጋለሁ። አመሰግናለሁ።